እቃው እንግዲህ አሁን ይሄንን ይመስላል። ትንሽ ቀፍቼው ነበረ እናያለን። እዚህ ጋር ቆርጬው ነው። ሪቪው ምናምን አለ እዚህ ላይ ያስገባችሁት ኢንፎርሜሽን በሙሉ እዚህ ላይ ይጻፍላችኋል። ባለፈው ከአሊኤክስፕረስ ላይ እቃ ኦርደር አድርገ ነበረ። ያን እቃውን ተቀብዬዋለሁ። ፕሮሰሱ ምን ይመስላል፣ እንዴት ተቀበልኩ የሚለውን በሙሉ ዛሬ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ እንድትቆዩ ጠይቃችኋለሁ። ለዚህ ቻናል አዲስ ናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ፋሚሊ ሁኑ። አሁን ወደ ቪዲዮ። እቃው እንግዲህ አሁን ይሄንን ይመስላል። ትንሽ ቀፍቼው ነበረ እናያለን። እዚህ ጋር ቆርጬው ነው። ሪቪው ምናምን አለ እዚህ ላይ ያስገባችሁት ኢንፎርሜሽን በሙሉ እዚህ ላይ ይጻፍላችኋል። እንግዲህ ይሄን ይመስላል ማለት ነው። ኔክስት ነበረ ማለት ነው። እዚህ ጋር ሪቪው ሪቪው ነው ታይቷል ብዬ አስባለሁ። ይሄ የሚስተካ ማይክ ነገር ነው። እዚህ ጋር እናስቀምጣለን። እቺ ቻርጀሯ ናት። እዚህ ውስጥ ተቀምጣ ነው የመጣችው። ሌላኛው ደግሞ ይሄኛው ነው። እንግዲህ ዋነኛው ይሄኛው ነው። ይሄ እንግዲህ ሁለት ታይፕ ሲ ማይክ ነው። አንዱ ይሄ ነው። ይሄኛው ደግሞ ስልክ ላይ የሚሰካ ነው። ይሄው እዚህ ጋር ታይፕ ሲ ለአንድሮይድ የሚሆን ነው። እንግዲህ ሁለት ያዘዝኳቸው እቃዎች ይሄንን ይመስላሉ። ሌሎችም አሉ፣ ነገር ግን ያ ለሰው ስለታዘዘ እንዲከፈት አልፈለገም ሰውየው። ማይኮቹ እነዚህ ናቸው። እንግዲህ ለፖድካስቶች ሊጠቅማችሁ ይችላል። የምትቀርጹ ከሆነ ብዙ ኮንቴንት ክሬተሮች ቲክቶክ ላይ ዩቲዩብ ላይ ይጠቀማሉ። እንግዲህ እስቲ አሁን ኮኔክት አድርገን እናያለን ማለት ነው። ይሄ ኖይስ ሪዲዩስ ነው። ይሄ ከፈት ትመስላለች። እኛ ኖይስ ሪዲዩስ ጫጫታ ምናምን የሚበዛበት ቦታ ከሆነ ሪዲዩስ ያደርግላችኋል። እስቲ ተከታተሉኝ። ይኸው አሁን ሰክቼዋለሁ። ፕሬሷን እያያችሁት ነው። እቺን ፕሬስ ክሊክ ታደርጋላችሁ። እንግዲህ ከሰካችሁት በኋላ አሁን ፕሬስ አድርገዋለሁ። እስቲ ያያችሁን አሁን ትንሽ ምልክት ነገር ታሳያለች። እዚህ ጋር ላይት ነገር ታወራለች። አሁን እንግዲህ እሳችሁ ላይ ማድረግ ትችላላችሁ። እንግዲህ አሁን እየሰማችሁ ያላችሁት በማይክ የተቀዳ ሳውንድ ነው። ያለ ማይክ ደግሞ ይሄ ድምጽ ይመስላል ማለት ነው። ጥርት ያለች ካሜራነት መጠቀም ትችላላችሁ። እንዲሁም ደግሞ ለፖድካስቶች የተለያዩ ዓላማ መጠቀም ትችላላችሁ። እንግዲህ ይህችን ማይክ በ100 ምናምን ብር ነው ከአሊኤክስፕረስ ላይ ያዘዝኳት። እንግዲህ እዚች እንግዲህ በኢትዮጵያ አዙሩና ይወጥ ብዙ ብር ነው የሚጠይቃችሁ ይሄንን ለመግዛት። እንዲሁም ደግሞ ሩቅ ከሆናችሁ በትራንስፖርት ስለሚጠይቃችሁ ታክሲ ራሱ ስቃይ ስለሆነ ይህችን ማይክ በ100 ምናምን ብር ከአሊኤክስፕረስ ላይ ተቀብያለሁ። አሁን ደግሞ ፕሮሰሱ ምን ይመስላል የሚለውን ልንገራችሁ። ቀጥታ ወደ ፖስታ ቤት ሄድኩኝ። ፖስታ ቤት ሲሄድ ያኛውን ሌላ ፖስታ ቤት ነበረ። ከዛ በኋላ እነሱ ወደ ጀነራል ፖስት ኦፊስ ወይ ደግሞ ጥቁር አንበሳ በሚገኘው ፖስታ ቤት ሪፈር አደረጉኝ። እዛ ሂጄ ትራክ ያደረኩበትን ነምበርና ሰጠዋቸው። ዳይሬክትሊ ያንን ተቀብሎ ሰጡኝና ማታወቂያ ሰጥቼ የሚከፈለውን ገንዘብ አለ እሱን ከፍዬ ተቀብዬ መጣው ማለት ነው። እንግዲህ እናንተ ከአሊኤክስፕረስ እቃ አዛችሁ ከሆነ ሜሴጅ እስከሚደርሳችሁ ድረስ እዛ እንዳትሄዱ። ምክንያቱም አጉል ነው የሚያደርጋችሁ። ምክንያቱም እዛ ጋር ሂዳችሁ ያለ ነምበር ምንም ነገር አያደርግላችሁ። ትራክ የምታደርጉበት ነምበር ከአሊኤክስፕረስ ላይ ያገኛችሁት እቃው የት ይደርሳል የሚለው ነው እንጂ እቃውን የምትቀበሉበትን ነምበር ኢትዮ ፖስታ ቤት ነው የሚላክላችሁ። ያንን ይዛችሁ ፖስታ ቤት ሄዳችሁ አሳይታችሁ ትቀበላላችሁ። ፖስታ ቤት ይሰጣችኋል ማለት ነው። ስለዚህ ፕሮሰሱ ይሄንን ይመስላል። ሌላ እቃም ነበረ፣ ነገር ግን እንዲከፈት አልፈለገም ሰውዬው። የሰው ስለሆነ ይቅርታ ልከፍተው አልቻልኩም። እንግዲህ ከአሊኤክስፕረስ ላይ ስለሚታዘዘው እቃ መጠየቅ ትችላላችሁ። ኮመንት ላይ ድሮፕ አድርጉልኝ። እንዲሁም ደግሞ በእኔ በኩል ያለ ምንም ሪስክ ማዘዝ ከፈለጋችሁ በውስጥ መስመር አውሮኝ። ቲክቶክ አካውንቴ እዚሁ ዲስክሪፕሽን ላይ ያለላችሁ፣ በዛ ማውራት ትችላላችሁ። ያልገባችሁ ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። ፕሮሰሱን በሙሉ እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ፋሚሊ ሆኑ። እንግዲህ እዚህ ቻናል ላይ ስለ ሶሻል ሚዲያ ማርኬቲንግ ቲፕስ ስለምንሰጣችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። ያልገባችሁ ነገር ካለ ስለ ሶሻል ሚዲያ ማርኬቲንግ፣ ስለ ቪዲዮ ኤዲቲንግ፣ ስለ አሊኤክስፕረስ እንዲሁም ደግሞ ያለምንም ሪስክ እንደቀደም ተናገርኩ ማዘዝ ከፈለጋችሁ በውስጥ መስመር አውሩኝ ጋይሶች። የፈለጋችሁትን ጥያቄ ብትጠይቁኝ ብዙ ሪሶርሶች ስላሉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።